ጠላት የሆኑ ሰዎች ለኛም ጠላቶቻችን ናቸው። በነገራችን ላይ አንደኛው ነው ዋነኛው ጦርነት ዩቲዩብ ላይም ጦርነት ላይ ነን እኛም ማለት ነው። ቻናላችን ችግር ላይ ቢሆንም ቻናላችን የተለያዩ አላስፈላጊ የሆኑ ብልግና ቪዲዮዎችን የከፈቱ ቢያሳድዱንም እኛም እየተሳደድነን ከናንተ ጎን ነንና እኛ ከናንተ ጎን ስንሆን ደግሞ ዳይመንዷ የናንተ ጥንካሬ ያስፈልገናል። የናንተ አሁንም እየሄድሽበት ያለሽው እጅግ በጣም ደስ የሚል በቃ አንቺም እንደግፍበት ብልህ ሴት መሆንሽን በቃ ብልህ ብልጥ ጀግና ሴት መሆንሽን ነውና በዚያ እንድትቀጥይ እንፈልጋለን። ምክንያቱም ከአብርሽ ጀርባ ወይም የአብርሽ ጀርባ አጥንቶ አንቺ ስለሆንሽ ማለት ነው። በቃ ባንቺ ነው አብርሃም ነገሮችን ይወጣቸዋል ብለን የምናስበው የምንጠብቀው። ስለዚህ በዚህ እንድትቀጥይ ካንቺ በታች ናቸው ብለን የምናስባቸው ሰው በሰውነቱ እኩል ነው። ነገር ግን ደግሞ በአስተሳሰብ በተለያየ ነገር በክፋት በተንኮል ካንቺ ጋር ይሄ በምንም አይነት መንገድ የማይገናኙ ሰዎች ጋር ቁመሽ ማየት አንፈልግም። በጣም ነው የምንናደደው እነዛ ሰዎች ጋር ስናይሽ ማለት ነው። ልክ ሲጠሩሽ ሲጋብዙሽ ማለት ይሄ እንደዚህ ልንልሽ ነው ወይ እንደዚህ ልንልሽ ነው ከሚሉሽ ያው ሰዎችን ታውቂያቸው አለሽ። እኛ መንጣላቸውን ሰዎች ወይም ደግሞ አንቺ ጋር ልክ እንደ ሰው እኩል ቆመው ማየት የማንፈልጋቸው ሰዎች አሉና ከነሱ ሰዎች ተጠንቀቂ ማለት ነው የምፈልገው። እና በጣም ነው የምወድሽ። አንድ ቀን ነገሮች ተስተካክለው ደግሞ ከቀብራራው ታደሰ ጋር ከኛ ቀብራራ ከንጉሱ ጋር ንጉሱና ንግስቷ በውቢቷ ባህር ዳር በጣናዋ ደሴት እንደምትገኙ ባለሙሉ ተስፋ ነኝ። ጠብቃችኋለሁ። ይሄን ማለት ነው የምፈልገው። ብዙ ነገር ማለት ይቻላል፣ ነገር ግን እዚህ ብዙ ልጆች እየጠበቁ ስለሆነ ለነሱ ጊዜ ለመስጠት ነው። ሄርሚዬ የኛ ዳይመንድ በጣም ነው የምወድሽ፣ በጣም ነው ማከብርሽ። አብርሽንም እንደዛው አንገቱ ሲደፋ በጣም አልወድም፣ በጣም ነው የሚከፋኝ። የሆነ በቃ አንገቱን ድፍት አድርጎ ካየሁት እኔ በጣም ነው ማለቅስ፣ በጣም ነው የምታመም። ስለዚህ ሁሌም ከጀርባ ሆነሽ አጠንክሪልን፣ በደስታ ኑሩልን። በጣም ብዙ ነገር ከእናንተ እንጠብቃለን ማለት ነው። እሺ እማዋይሽ ሄርም እንድታቂ የምፈልገው እማዋይሽ እና ዜዶ በዩቲዩብ ለአንቺ ቀኝ እጆችሽ ናቸው። ብታበረታቱም ደስ የሚሉ ልጆች ናቸው። እንወድሻለን። እርሲ ታወሪያለሽ ውዴ መይቱን ፍቺው የሄርሜላ እህቶች ይምጡ። እነክያ እንተናን አስገቢያቸው ውዶች፣ ችግር የለውም። እና ሀዲያን ሼር አድርጉላቸው። እሺ ጋይስ እንደማመጥና ሌሎቻችሁ አውሩ ጨርሱና እኔ አንድ ነገር ነው የምላት አገኛታለሁ ኦሬዲ። እሺ ማሬ እርሲ ታቹኝና ሌላ ሰውን እናስገባዋለን። እሺ ማሬ ቀጣይ ማለት አስገቢያቸው። ኮሜንቱን ፍቺው ማሬ እነክያን አስገቢያቸው። ክያ ሀዲያ በጣም ብዙ ልጆች አሉ የሄርሜ እህቶች ታውቂያለሽ። አስገቢያቸው ያልገቡ ሰዎች ዛሬ አስገቢያቸው። አዎ ተናግረን ነው ለራስሽ እንትን ነገር ልንገራችሁ ቦታ መለጥላችሁ የተናግሬ ልውጣ። እሺ አመሰግናለሁኝ እድሉን ስለሰጣችሁኝ። ሄርሚዬ የኔ ቆንጆ የኔ ማር እኔ እንደዚህ ከእህቶቼ ጋርም ላይፍ ላይ መግባት የጀመርኩት አንቺ ከመጣሽ ጀምሮ ነው። የኔ ሴት አኩሪ የኔ ደርባባ ጸባይሽን አይቀይረው። ጠንካራ ሁኚ። ጠንካራ ነሽ። አሁንም ጠንክርናሽን ጨምሪበት። ሌላው ደግሞ እህቴ እንዳለችው ማለት ነው አንቺን ከማይመጥንሽ ሰው ጋር ሲጠሩሽ አትሂጂ፣ አትነካኪ። ምክንያቱም አንቺን ከሚያስከብርሽ ሰው ጋር ነው እንጂ አንቺን ከሚያንቋሽሽሽ ያንቺን ስም ለመጣል አንቺን ለመጣል ለሚሆን ሰዎች እድል አትስጫቸው። እንኳን አንቺ አይደለሽም አብርሃም ራሱ ባይገናኛቸው በጣም ጥሩ ነው። ለእህቶችሽም ላንቺም ማለት ነው። ምክንያቱም ምቀኛ ሁሉ ጊዜ ምቀኛ ነው፣ በውስጡ ተንኮል እየቋጠረ ነው የሚኖረው። እና ራስሽን ጠብቂ። አብርሃምም እንደዚሁ ራሳችሁን ጠብቁ። እግዚአብሔር ከናንተ ጋር ይሁን። ውለዱ፣ ክበዱ፣ አዱኛችሁን ያሳየን። የኔ ፍቅር ወድሻለሁኝ። እህትሽ ከጀርመን ነው። እወዳችኋለሁ። እሺ ቴንኪው አሁን ቦታ አለቅላችኋለሁ ግን አዳምጣችኋለሁኝ። እሺ ሄርሜ እወድሻለሁ የኔ ማር። እሺ እኔም እወድሻለሁ። በውስጥ ጻፊልኝ። እሺ የኔ ቆንጆ። እሺ ቀጣይ ሳዳ አውሪ ማሬ። ሳዳ
ወይኔ ገባው ወይኔ ተመስገን እኔ የሚያወራው እግዚአብሔርን ሄርሚዝ የሚባለው አንዴ ሄርሚዬ የኔ ቆንጆ ወይ ሰላም ነው ኪያ ሰላም ነው እግዚአብሔር ይመስገን እንዴት ነሽ እግዚአብሔር ይመስገን ደህና ነኝ እግዚአብሔርን በጣም ነው የሚወድሽ የኔ ቆንጆ ይት በጣም ነው የሚሳሳልሽ እሺ የኔ ቆንጆ ወይኔ እንደመጣ እግዚአብሔርን እዛ ቤትም ፈልጌ ነበረ መግባት ስላልቻልኩኝ ነው እዚህም በጣም ጠብቂያለሁ እና በጣም ነው የሚወድሽ የኔ ቆንጆ ይት እና መውራት አልቻልኩም ብቻ በጣም እንወድሻለን ለኛ ጀግና ይት ለኛ ፍቅር አስተማሪ ለኛ ጀግና በጣም ነው የምንወድሽ በጣም ነው የምናከብርሽ ይወድሻለሁ እሺ አብሩ ሌሎች ልረጋጋ በጣም አመሰግናለሁ ቴንክ ዩ እሺ የኔ ቆንጆ ሳዳ አውሪ ማሬ ወጪ ሼር ሚኒን ትንሽ ልረጋጋና አውሩ እሺ ሳዳ ዙፋን ሀላስ ሳዳ ተማክም መሰለኝ ወሚሚ አውሪ ወይስ እሺ ላውራ በመጀመሪያ እርሚዬ እዚህ ጋር ስላገኘሽ በጣም ደስ ብሎኛል እና ብዙ ማውራ ነገር የለኝም አንደበቱን የጌታ የተባረከ ነው የሚለው የእግዚአብሔር ቃል እና አንደበትሽን ገተሽ በማስተዋል ስለምትናገሪ በጣም ነው የምወድሽ በጣም ነው የማከብርሽ እና በዚሁ ቀጥይበት የኔ መልካም ሴት እና ደግሞ ኢትዮጵያ ስላለው ባገኛችሁ አንቺና አብርሃም በጣም ደስ ይለኛል እና በጣም ነው የምወዳችሁ አንቺንም አብርሃም ደግሞ ለጽጌ የዋለላት ጽጌም በጣም እንደ እህቴ ነው የምወዳት በጣም በቃል አይደለ ስለ ጽጌ ስናገር እንባይ ነው የሚመጣና ለሷ ያደረገው ነገር በቃል አይደለ ሳስበው አብርሽ ምን አይነት የዋ ምን አይነት ቅን ልብ እንዳለው ሳስብ እግዚአብሔርን በጣም ነው የምገረመው ማለት ሰው በዛ ልክ መልካም ለሰው መሆን በጣም ቅንነት በጣም ንጹህ ልብ ሊኖርሽ ይገባልና አብርሽንም በዚሁ አጋጣሚ በጣም ለጽጌ ባደረከው ነገር እንደውም ኢንተርቪው ያዳመጥኩኝ ነበርና ጽጌ እያለቀሰች ስታወራ የወት እኔም አብሬያት ነበር ያለቀስኩትኝ ዛሬ ነው አይ ቲንክ ያዳመጥኩት ኢንተርቪውንና እግዚአብሔር ልብህን አይቀይረው በይልኝ አንቺንም በጣም ነው የምወድሽ 100,000 ስለገባሽ ከዚህ በላይ ይገባሻል ከጎንሽ ነን በርቺ እልሻለሁ ውድድር ማድረግሽ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ ሁላችሁንም በርቱልን እሺ ቴንክ ዩ ዙፋን እሺ ያናስገቢ ሄርሚያ ያናስገቢ ሚሩ ታውራ አስገባታለሁ ችግር የለውም እሺ ሚሩ ያው እየደከሙ ነው ቆይቷሉ ከገቡ እኛ ነው ሀዲያ በጣም ነው የምፈልገው ትንሽ ደቂቃ ብታወራ አውሩሽ እኔ ልትዋና እኔ ልናገርና ልውጣ ወይኔ አንዴ ላውራትና እናንተ ታወራላችሁ በዛ ማለት ነው እሺ አውሩ ሄርሜ የኔ ቆንጆ ደህና ነሽ ወይ የኔ ወርቅ ሰላም ነው ምሩ ዲነሽ ትንሽ ኔትወርክ ትሰማለህ የኔ ቆንጆ በጣም ነው የምወድሽ በጣም ነው የማከብርሽ ተማለው ድምጼ ይሰማል አይደል አዎ ይሰማል ምሩ እየሰማው ይሰማል አውሪ ጆደን የኔ በጣም ነው የምወድሽ በጣም ነው የምወድሽ የኔ ጀግና ሴት ፈጠን የኔ ሙት አርጉ በእግዚአብሔር ላውራ እኔን እስከመጨረስ እንዳትከፍቱ ሞቱ ማለት ነው እየሰማሽኝ ነው ሄርሜ እየሰማውሽ ነው ምሩ እሺ አጣራርግ ይሳደክማለች አጣራርግ በጣም ነው የምወድሽ በጣም እኔ አጣራርግ ልጨርስ የኔ ጀግና ሴት የኔ ልብ ንጹህ ማለት ነው በጣም ነው የምወድሽ በጣም ነው የማከብርሽ የኔ ንጹህ ልብ ያለሽ ማለት ነው የኔ ቆንጆ ጀግና ነሽ አንቺ ፍቅር አስተማሪ ነሽ እኔ ካንቺ ብዙ ነገር ተምሬያለሁ የኔ ወርቅ በጣም ነው የምወድሽ በጣም ነው የማከብርሽ ከዚህ በላይ ማውራት አልችልም በጣም ስሜት ሆኛለሁ እኔ ጃል ተረጋግጬ በኋላ ከተመቸኝ አወራለሁ እሺ ሚሩ ቴንክ ዩ እሺ አታውሪ ነገር ቆይተሽ እሺ ላውራ ታወራና ግን አሁን ሰዓት ሆኗልና የኔ ቆንጆ እሺ ስንት ሰዓት መሰላችሁ የገባሁት እንኳን ደስ አለሽ
አብሽም እንኳን ደስ አለው። ሃይሚዬ አንቺ ለአብርሽ ስጦታ የተሰጠሽ ነው። ይሄ ሁሉ የተበደለው ሁሉ አንቺን ሰጥቶታል። አንቺ ደግሞ አደራ አብርሽ አንገቱ ሲደፋ በጣም ነው የሚያሳዝነኝ። እውነት ያስለቅሳል። አንቺ ደግሞ ስትሄጂ ተጠንቀቂ። ለማንኛውም ጥሩ ነገር አትሰሚም። ሲጠሩሽ ጥሩ ነገር ስለማትሰሚ ቢቀርብሽ ባትሄጂ እኔ በጣም ደስ ይለኛል። ሄርዬ አንቺ ክፉ ሲናገሩሽ በጣም ነው የሚያስጠላኝ። በጣም እሺዬ አጣራር ግደክማለሽ በኮሜንት ተናግራለሽ። በተረፈ እግዚአብሔር መጨረሻችሁን ያሳምርላችሁ። ባይደና ደሩ። እሺ ቤዛ ይጅበት ቤዛ አንዴ ልወርድ ነው ማለት ልወርድ ቦታ ልልቀቅልሽ የኔ ወድ ማለት ነው። ሄርሚዬ ከቻልሽ እንግዲህ ስልክ ብታነሽልኝ ደስ ይለኛል። እንዳልኩሽ ማዋይሽ ነኝ ማያ ስለሚል እዚህ ጋር ስሜ ማለት ነው። በጣም ብዙ ትልልቅ እናቶች ላንቺ እናት የሚሆኑ እናት ማለት እናት የሚሆኑ ስልሽ በቃ እንደ እናት ብዙ ነገሮችን ያዩ በእኔ በኩል በጣም ብዙ ሰዎች ትልልቅ ሰዎች ማግኘት ይፈልጋሉ ሄርሚ ማለት ነው። ዳይመንዶ ማግኘት ይፈልጋሉ። ብዙዎች እንኳን በውስጥ መጣው አልመለስሽላቸውም። ያን አውቃለሁ ሰው ስለሚበዛብሽ ነው ምናምን። ግን ደግሞ አለ አይደለ መርጠሽ የምትሰሚያቸው ዩቲዩበር ያልሆኑ ቲክቶከር ያልሆኑ ሶሻል ሚዲያ ላይ ምንም የሌሉ ነገር ግን ደግሞ ለምሳሌ ገስት ይመጣሉ ነው ቤት ዩቲዩብ ላይ ማለት ነው። ጊዜ ኖሮሽ እንኳን የተወሰነው መግቢያው ላይ እንኳን ብታዳምጪው በቃ በጣም ትልልቅ ሰዎች እጅግ በጣም የሚሳሱልሽ በጣም ቤቴን ነው የምልሽ በጣም የሚሳሱልሽ በጣም አላቅ ምን እንደምልሽ ማለት ነውና ብዙዎቻቸው በውስጥ መጣዋል ከተለያዩ ምናልባት ስልኩን ካየሽው ከአሜሪካ ከካናዳ ከጀርመን ከጣሊያን እኔ እንኳን በዚህ ታገኛታላችሁ ብዬ ሰጣቸው ማለት ነውና እነዚህ ሰዎች ጊዜ ሲኖርሽ ፍሪ በምትሆኝበት ጊዜ ብታገኛቸው ወይም ቴክስታቸውን ብትመልሽ መልእክቴ ነው ማለት ነው። የኔ እናት በጣም ነው ማከብራችሁ። ጊዜም ስለሰጣችሁን ከልብ እናመሰግናለን። ሰላም ደሩልኝ ሁላችሁ እና ማለት ነው ሄርሚዬ የኔ ከረሜል እኔ ሊወጣ ነው ማለት ነው። እና የኔ ከረሜል በጣም ነው የሚወድሽ እኔ ሊወጣ ነው እና መከተዋ ነኝ እህቷ ነኝ አለልሽ ሁሉ ጊዜ አለልሽ እናንቺ እህቶችሽ ሁሉ ጊዜ አንቺ አንገት ደፍተሽ አልቅሰሽ ስትመጪ ለኛም እየለቀሰኝ አንቺ ፍንድቅድቅ ብለሽ ሲቀሽ ስትመጪ ለኛም እየሳቀን እንትን እየሆነ ነው የምናይሽ። በጣም ነው የምንወድሽ በጣም ነው የምናሳስሽ እኛ እንትን እያየን ማለት ነው የሆነ ነገር የለም እያለቀሽ የሚመስል እየመሰለኝ ነው የሚናይሽ። በጣም እንወድሻለን በጣም እናከብርሻለን አለልሽ። ወደፊት ሂጂበት እንደዚህ ቀጥይበት እና እኔ መጨረሻ ላይ ማለት የምፈልገው ነገር ፎሎ መልሽ እሺ ማሬ። ሁሉ ጊዜ እኔም አንቺን ማየት ስለምፈልግ ፎሎ መልሽ። አሁን በኋላ ነው የገባውና ወይ በእኔ ድጋሚ መልሰሽ ፎሎ ታደርጊኛለሽ። አሁን ግን ትንሽ ደክሞኛል። እሺ ችግር የለም ሌሎች አወሩና እንደገና ደግሞ እኔን አላዋራችኝም ጋይስ እባካችሁ። እኔ ዝም ብዬ ሰው አረስታት ላይ ገባውና ታዋይሽ ነው ተረጋጋ ሄርሚ ተረጋጋ ያት ሄርሚ ራሱ ኪያ ቤዛ ሄርሚ ራሱ እየወረች ነው ከረሜል ጋር እየወረች ነው። ጌታ እድል አላገኘውም ሰውን እያስገባው እያወጣው ነው። እሺ ዳይመንዳችን ታውራ ሄርሚ ድልት ለኛ ሄርሚ አውሪና ሰማሻለሁ። ምንም ችግር የለውም። የኔ አሁንም ከመውደድ አንጻር ግን ደግሞ ሄርሚ ማሪ ችግር የለውም። ዝም በሉ አንደማመጥ ማሮች አንዴ ነው ተሰሩ። እስቲ ሌሎቻችሁ አንዴ የሚሰሩ ባለቤቷ ታውራ ከላይ ነገ ሰኞ ነው ጾም ነው ፍልሰታ ጾም ላይ አይደለን ትንሽ ደክሞኛል እና ደግሞ 4 ሰዓት ነው እንዳልኳችሁ ላይ የገባ ነው በአብርሃም ሪፖርት ምን እንደሆነ አላውቅም ከላይ ወጣን እንደገና በኔ ገባን በኔም እንደዛው ሪፖርት ነው ማለት ባቤልም ገባን ብቻ እንደዚህ ስልክ ሪፖርት የተደረገ ነው እንጂ በእንደዚህ አይነት መልኩም አልነበረም። ሁላችንም ማግኘት የፈለኩትና ግን ደግሞ የናክብራችሁን እየጠብቃችሁኝ ሁለታችንም ጠብቃችሁን ስለመጣችሁ ነው በዚህ ልክ አውራችሁ የፈለኩት እና ግን ደግሞ ነገ ጾም ስለሆነ ጾም አለው እስከ 9 ሰዓት ከሰዓት አሁን ደግሞ ሬዲ 7 ሰዓት ተኩል ሆኗል። ቢያንስ መተኛት አለብኝ ነገ አስፈልጋለሁ ከዛ ነገር አንፃር ነውና
እንጂ እንደዚህ እያወራችሁ የእናንተ ስለ ፍቅር ሲወራ መቼስ ባያበቃ የሚያስብል ነገር ነው። ግን ደግሞ ሄርሚያ አላቋርጥሽና አንድ ጊዜ ገስት ላይ ያሉትን ብቻ ተቀበይና ከዛ በኋላ ትተኛለሽ። አንድ ጊዜ ብቻ ገስት ላይ ያሉን ሄርሚ እንድታቀል የምንፈልገው ነገር አንቺን ጠብቆ ማለት ነው ከ4 ሰዓት በላይ 3 ሰዓት ነው ያላችሁ እናንተ ናችሁ ሳትገደላችሁ። ግን ከ4 ሰዓት በላይ መዳም ቤት ሆኖ አሁን ሌሊት ከ11 ሰዓት በኋላ ምንነሱት አሉ ምናምን እነሱን እያቸውና አንዴ እዚህ ውስጥ ያሉትን ሐሳብ ተቀበይና ትወርጃለሽ። ይቅርታ የኔ ወርቆች አንዴ አጠራራ አድርጋችሁ ፍቅሯን ተበሱና ትታኛ ሄርሚን አስገባ። ሄርሚ ወይ አንቺ ነሽ አይደል ሞዴሬተሩ? አዎ እራሴ በቃ ያው እዚች ጋር ያሉትን ሰዎች ላውራና አሁን አዲስ ሰው ገብተን አሁንም እያወራን ሰዓቱ ነው ይሄዳል። አታስገቢ ሄርሚ አግሶቤስ አታስገቢ። አሁን ያሉትን በደንብ ሀሳብ ለመቀበል የሚቆም ታይኩሪ ከምሰማችሁ ላይክ አሁን ብርቱ ሆኜ ቤዛ ውጪ እሺ ሄርሚ አንድ ጥያቄ ልጠይቃችሁ ጋይስ። አብረራው ለምንድን ነው የተኛው? ቆይ አብረራውን ቀስቅሱልን። አረ እሱ ተንገማል ይገለጽ ሳደ ምን ሆነሻል? የኔ ወርቅ አብርሃም ቀኑን ስራ ሲሰራ ነው የዋለው። ስራ ደግሞ የጭንቅላት ስራ ሳይሆን የጉልበት ስራ ነው እየሰራ ያለው። ችግር የለም ግን ለምንድን ነው አይደለም? እኔ አብርሃም ያለው ነገር ቢኖር ቆይ አንቺ ኪያ ምን ሆነሽ ነው? አንድ ጥያቄ ልጠይቃችሁ። አራቱን በስና ሄርሚ አትፊስ ታከላንዳ አምሪ ወዮ ግደኛ አማርኛ ጠፋብሽ። አሚሩ ሳዳ አንቺ ደግሞ ምን ሆነሽ ነው? ቆይ አንዴ ተረጋጉ። አንድ ጥያቄ ልጠይቃችሁ። አሚሩ ቀብራራይ ንሳን የምቃር ቆፍጠን ይብር የነሳም ያዝናገነ በዚህ መደር ምን አርሳቱ ቀኑ ይኩም ያሁ ወነታን ነው እውነቷን ነው እኔ ከቀደም ጀምሮ እኔ ለአብርሃም ያልኩኝ የነሳም ያዝናገነ ቆፍጠን ነበርም ያዝናገነ እንዴ አው ሀስምቅ ይሁን ማን ያቂው በይ ኤክ ትላለች ኤርሚ ዳሜንዳ እንትና ጉራግናችን ምን አንቺ አወሪ ኧረ በእናታችሁ ገስት ላይ ያለን አንድ ጊዜ አውርተን ሀሳባችን ገልጸን በውስጥ ወይ ጻፊልኝ። ሌላ ሰው ደግሞ ማግኘት ያለብኝ ሰው አለ። ዛሬ በቃ የደስታ ቀን ነው፣ ለዛ ነው እና አሁን ሌላ ቀጠሮ ስላለኝ ወደ እኛ አንዳንዴ አውርተን ነው አንድ ጊዜ እኔ ለመጀመሪያ ጊዜና አላስገባሽም። አንዴ ስሙ እችና ማማዬና እርሲን በውስጥም ታገኛታለሽ፣ እናውቀዋለን። ሶፊና ቤዛን አውሪና ውጪ ችግር የለውም። እኔ ራሱ ለማውራት ያልተዋቀኝ እኔ ላውራ እሺ ቆይ አንዴ ተረጋጉ። ሄርሚ የኔ ዳይመንድ የኔ ቾኮሌት የኔ ሁሉ ነገር በጣም ነው የሚወድሽ፣ በጣም ነው ውድድ አደርግሻለሁ የኔ ቆንጆ የኔ ጣፋጭ ያንቺ ኢቶችሽ ነን ማለት ነው። ጠብቀን የኔ ውድ የኔ ፍልቅልቅልቅልቅ ይወድሻለሁ። በጣም ነው የሚወድሽ። አንቺ ሲከፋ ይከፋናል፣ ስትደሰቲ ደግሞ በዛ ልክ ነው የምንደሰተው። የኔ ጠንካራ የኔ አልበገር የሆንሽ ማለት ነው። ጀግና ሴት ነሽ፣ እናቅሻለን። የፍቅር አስተማሪ ጀግና ትላለሽ አንቺ እኮ። አዎ እንደዛ በቃ ጀግና ነኝ ትላለሽ ሁሌም ማለት ነው። የኔ ኩሩ ሴት የኔ አስተዋይ በቃ አስተዋይነት ከትልቅ በቃ ትንሽ ትልቅ ነሽ ማለት ነው። የኔ ኢት የኔ ሁሉ ነገር ወድሻለሁ። በጣም ያንቺ ኢቶች አሉ፣ በጣም ወድሽ፣ በጣም ያሳሳልሽ ኢቶች አለን። እዚህ ማለ የተኙ ማለ እና ዲያ ተቀልሽ ሁሉንም እንወድሻለን። ውድድ ነው ማረግብሽ። ከፍቶሽ ማየት አልፈልግም፣ ሀዘንሽ ማየት አልፈልግም። ሁሌም ደስተኛ እንድትሆን ነው የሚፈልገው። ሁሌም ፍልቅልቅ እያልሽ እንድትመጪ ነው የሚፈልገው። የኔ ዳይመንድ ወድሻለሁ። አብርሽንም ጨምሬ ነው የሚወድሽ። ሁለታችሁም ወዳችኋለሁ። ወደፊት ወደ ኋላ የሚባል ነገር የለም። ወድሻለሁ። ፎሎዬን ደግሞ መልሽ እሺ። እኔ ሶፊ አውርተሽ ድጋሚ ፎሎ አድርጊኝ እና ፊት ለፊት ይመጣልኛል። በጣም አመሰግናለሁ ቢቢዬ። ሶፊያ ወይዬ እኔ ልቀጥል። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን ሰላም ነው።
አለን እንጂ አዳሪም ባወራችሁ ደስ ይለኝ ነበር። እዛ ቤትም እናንተ ከማውራታችሁ ደግሞ ሌላ ቤት ላይ ብዙ ሰው አውርቼ ነው የመጣሁት፣ አቤል ቤት ላይ ማለት ነው። ችግር የለውም። እኛም ጠብቀናል። ስንት ሰዓት እኮ ነው እኛም እንዳክመናል። እሺ የኔ እህት በጣም ነው የምንወድሽ። እህቶችሽ ብዙ አሉ። የኛ ቾኮሌት የኛ ማር ማለት ነው። አንቺ ስታለቅሺው ወላሂ እኛ ራሱ ነው የምናለቅሰው። የኔ ቆንጆ እንዳትከፊ፣ አብርሽም ጨምረን ነው የምንወደው። የኔ ውድ በጣም ነው የምንወድሽ። እኔ ማውራት ራሱ አልቻልኩም ወላሂ። በጣም 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 ነው የምንወድሽ። እንዳይከፋሽ፣ ወዲህ ሀል የሚባል ነገር የለም፣ ወደፊት ብዬሻለሁ የኔ ውድ ሄርሚ። እና ከቻልሽ ፎሎውን ትመልሻለሽ በኋላ ማለት ነው፣ ከቻልሽ ማለት ነው። እንደ አዲስ ፎሎ አድርጊኝ። በጣም አመሰግናለሁ ሶፊ። እሺ የኔ ቆንጆ እሺ፣ ጨርሻለሁ። ሌሎቹ አውሪቶች እሺ። አንቺ እስካሁን ልጅቷ ሳተኛ ልታዛድሮ እናንተ በእናታችሁ አንዴ ለኛ ይድረስ። አንዴ እስዬ እኔ ላውራ። የኔ ፍቅር ይቅርታ፣ የኔ ጀግና እንዴት ነሽ? ደህና ነሽ? በመጀመሪያ ሰላም ነው ሚማ እንዴት ነሽ? ሰላም ነሽ? ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። እጅግ በጣም ነው የምናደንቅሽ፣ እጅግ በጣም ነው የምንወድሽ። ከነ ወንድምሽ ከውድ ከቀብራራው ከማይክል ጃክሰን ከውድ ባለቤትሽ ከነ ወንድምሽ ከጀማኦችሽ ጋር በሙሉ እጅግ በጣም ነው የምንወድሽ የምናደንቅሽ። ትልቅ ክብር አለን ላንቺ። በጣም በጣም እኔ አንቺ ከመጣሽ በኋላ ብዙ ነገር ተምሬያለሁ። ፍቅርን፣ ሰው ማክበርን፣ የወንድምነትን ልክ ያሳየሽን አንቺ ብቻ ነሽ። እጅግ በጣም ነው የምንወድሽ። ለወንድምሽ ያለሽ ፍቅር በዚሁ ይቀጥል። እውነት አክብሮትሽ በዚሁ ይቀጥል። በጣም አድናቂሽ ነኝ በዚህ። ለአብርሃምም እጅግ በጣም ጎበዝ፣ መልካም፣ ቅን ሴት ነሽ። ሁልጊዜም አንገቱን ደፍቶ ማየት አንፈልግም፣ እያለቀሽ ማየት አንፈልግም። ዘና ኮራ ቀብረር ብለሽ አንገትሽን ማለት ነው እንደዚህ ያለ አንድ ሶማሌዎች አንገት ግትር አግተሽ ነው ማየት የምንፈልገው። ዝቅ እንዳታረጊ አንገትሽን። እሺ የኔ ፍቅር በጣም ነው የምንወድሽ፣ በጣም ነው የምናደንቅሽ። አንቺ እጅግ መልካም ሴት ነሽ። አብርሃምም እንደዛው እጅግ መልካም ጥሩ ወንድማችን ነው። አድናቂያችሁ ነን። በዚሁ ቀጥሉ። ያው እንግዲህ ብዙ እህቶቼ ተናግረውታል ቅድም፣ ያው አልባሌ ቦታ ላይ መገኘት እንደሌለብሽ ብዙ እህቶቻችን ነግረውሻል። ስለዛ በጣም ብዙ እህቶችሽ በኮመንት ቤትም በኩል ገስትም እየተከፈተ የሚወራው አልባሌ የሆኑ እህቶችን ባታገኝ የኮመንታተርንና የአድናቂዎችሽን ሀሳብ አድምጪልን እንላለን በአክብሮት እና ከቻልሽ እየሰማች እሺ የኔ ፍቅር ችግር የለውም። አይ እኔ ልልሽ የምፈልገው የደጋፊዎችሽና የኮመንታተሮችሽን ሁልጊዜም ሀሳባቸውን ተግብሪላቸው ላለውኝ። በዚህ አጋጣሚ ያልባል የሆኑ ቦታ ላይ ባትገኚ፣ ሁልጊዜም ከቀብራራው ጋር ብትመጪ እኛ ሁሌም እትትሽ ነን፣ ከጎንሽ ነን፣ እናደንቅሻለን፣ እንወድሻለን፣ እናከብርሻለን። ከውድ ቤተሰቦችሽ ጋር እንዲሁም ከቀብራራው ወንድምሽና ከቀብራራው ጀግናው ባልሽ ጋር አክባሪሽ ነኝ የኔ ፍቅር። ወድሻለሁ የኔ እናት። ሁሌም ወደፊት ወደ ኋላ የለም። የኔ ልበ ሙሉ ሴት፣ በእምነትሽ ደግሞ እጅግ በጣም ጠንካራ ነሽ። በዚሁ ቀጥይ እሺማ፣ በዚሁ ቀጥይ። በቃሽ ደክማታል። ሸርሚ እንዴት ነሽ? ነው በእናታችሁ ሌሊት ነው የምነሳው። አንዴ ላውራና ልውጥ። እሺ አውሪ። እኔም እኮ ጎግቻለሁ። እሺ በመጀመሪያ ሄርሚዬ እውነት እንጃ ከሰይጣን ውጪ አንቺን የሚጠላ ሰው አለ ብዬ አላስብም። ሰይጣን ነው አንቺን መጥላት የሚችለው። ሌላ ደግሞ ትዕግስትሽን፣ በጣም የትዕግስትሽን ልክ ያየሁት በተለይ ዛሬ ነው። የምሬ ነው የምልሽ። ሳትንቂም እንደ የትኛው ዩቲዩበር ነው እስኪ ይሄን ያህል ሰዓት ተጋፍቶ ቁጭ ብሎ ይሄን ሁሉ ልጆች የሚያስተናግደውና በጣም ነው ማመሰግንሽ።
በጣም ነው የምንወድሽ። የምሬ ነው የምልሽ። እኔ እንጃ እኔ ለአንቺ ያለኝ ፍቅር እንዲህ ብዬ መግለጽ አልችልም። ከምንም በላይ የአንቺ ደስታ ይበልጣል። እኔ እነሱ እንደሚሉት ምንም ነገር ወሬ አላመሳሳብሽም። ማውራው ራሱ ጠፋብኝ። የምር በጣም የተርበተበትኩ ነውና ማለት ነውና እምልልሽ ፈልጌ ነው ዋናው የአንቺ ደስታ ነው። ከምንም በላይ የአንቺ ደስታ ነው የሚቀርመው። ሰው ስላላለሽ ሳይሆን የሚጠቅምሽን የሚበጅሽን አንቺ ራስሽ ታውቂያለሽ። ሰው እንደዚህ አድርጊ አታርጊ ስላለሽ አይደለም ማሬ። በጣም ወድሻለሁ። ከአንቺ ትዕግስትን፣ የዋህነትን፣ ሰው ማክበር ብዙ ነገሮችን ተምሬያለሁ ማሬ። አሳጥሪ ደህና ደሪልኝ። ሁላችሁንም ወዳችኋለሁ። ቴንኪው። እኔም አከብራችኋለሁ በጣም እኔ አንዴ ላውራ ያወሩና ሄርሚ የኔ ጨረቃ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ደህና ነሽ? ደህና ነኝ እኔ እህት። እንኳን ደህና መጣሽ። እንኳን እንደዚህ ያበቃ። አንቺ ሲትከፊኛ በጣም አመሰግናለሁ። በጣም ነው የምንወድሽ። በዚህ ቀጥል የኔ ጀግናይት፣ የኔ ጨረቃ፣ የኔ ኩሩ፣ የሚዲያ መሪ። በጣም ነው የሚወድሽ። በጣም ነው አብርሃምም አንቺንም በጣም ነው የምንወድሽ። የኛ ኢትዮችሽ ማለት ነው። አንከሪ በይ። ማንም ማገኛ ቦታ 3 ሰዎች ጋር እንዳትሄጂ ሀደራ። ፈጣሪሽ ጠብቂ፣ ፈጣሪ ጠብቂ። እሺ ጀግናይት፣ በጣም ጎበዝ። በዚህ ቀጥሊ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እንደዚህ ነው ልሻለሁ። ዳክማታል ትተኛ። እሺ ቴንኪው። ምን ነገርና አረ ሄርሚ ሄርሚ የፍቅር ራስ አውራላችሁ ወይስ ላወራ? ሄርሚ ወይዬ አረ በማርያም ልጅቷ ደክሟት ማለት ነው። ናስራ በውስጥ ስለተቀጠቀች ነው። የምሬ ነው። ሄርሚ ናስራን ብቻ አውራት አንድ ላውራትና ከዛ ግን በሚገርም መንገድ ደግሞ የኔ ምተኛ ነው። ታየ ሄርሚዬ የኔ እናት የኔ ውድ ማለት ነው። ዛሬ እኔ ራሱ ፎቶ ከለቅስ ጀምሮ እስካሁን ድረስ ተጠብቅሽ በጧት ነው እና የምነሳው አንቺን ነበር ስጠብቅ የነበረው የኔ ውድ የኔ ቆንጆ። ወላሂ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እዚህ ላይ በላይም ስላገኘሽ ደስ ብሎኛል። በተለይ ሸበካ ይዘኛል አይደል? ኖ እየሰራሽ ነው። አውሪ ማሪ። በጣም ነው የምወድሽ። ካንቺ ብዙ ነገር ተምረናል። ጠንካራ ሆነሽ እኛን ደግሞ የተከታታዮች ያነበብሽ እኛን ደግሞ ለመስማት ዝግጁ ሆኒ። በኮሜንት ሀሳብ እንሰጥሻለን። ዛሬ በዚህ ስለመጣሽ ነው እንጂ ያ ኮሜንትም ሀሳብ እንሰጥሻለን ብዙ ጊዜ። በጣም ነው የምንወድሽ። ካንቺ ብዙ ተምረናል። ወላሂ በጣም ነው የምወድሽ በራሴ ማለት ነውና ይሄን ነገር ለመናገር ነበር እስካሁን ቁጭ ብዬ ያመሸሁት። በጣም ነው የምወድሽ የኔ ጠንካራ የኔ ጨረቃ ማለት ነው። እኔ ደግሞ ጨረቃዬ ነው ማለት እሺ ስምሽን ራሱ ማለት ነውና በጣም ነው የምወዳቸው አብርሽንም አንቺንም ባንቺ ዙሪያ ያሉትን አንቺን የሚገድፉና አሚሩን እና ቢልን ምናምንና አንቺን እንደዛ ሲገድፉሽ ምናምን እኛም እንደኛ በቃ እንደራሳችን ወንድም ማርገን ነው አንቺ ሲገድፉሽ ምናምን ወደ በጣም ነው እነሱን የምንወዳቸው የምናከብራቸው እና በጣም ነው የምወድሽ የኔ ቆንጆ። እሺ ቴንኪው ነስራዬ። እርሲ አሁን በውስጥ ልታወሪ ነው አንቺ እዚህ ልታወሪ ያለሽ ማለት ነው። ወይ እሺ ኤልሲ የኔ እኮ አንቺ ብቻ በውስጥ አወራሻለሁ። አሁን አይደለም አውቃለሁ እንደደከመሽ ምናምን ግን እፈልግሻለሁ። ደውዪልኝ ሲመች። እሺ እርሲ እና ደግሞ በጣም ደስ ብሎኛል ዛሬ ስላየኋችሁ። ጥሩ ነገር ስላሳለፍሽ ደስ ብሎኛል በጣም ግን እፈልግሻለሁ። ደውዪልኝ። አመሰግናለሁ። እሺ ኤልሲ ሰላም ደሪ። አመሰግናለሁ። ሄርሚ እኔ ላውራሽ እባክሽ እድል ስጪኝ። አሚሩንም ሁላችሁንም ቴንኪው በጣም አመሰግናለሁ አክብረሽን ስለመጣሽ የኔ ኩሩ የኔ ታላቅ እህት የኔ መካሪ። እኔ ትዳር ባል እንድወድ አድርገሻል። በጣም ነው የምንወድሽ። ያንቺ ፋሚሊዎችሽን ሁሉንም ከነ አሚሩ ከነ አቤል ከነ ሚኪ እኛ የፍቅር ጀማ ላይ ማንንም አንለይምና ጌታ ዘመናችሁን የቀራ ዘመናችሁን ይባርካችሁ። በጣም የምወድሽ። ፎሎ መልሽ ደግሞ ሞሽገሽ ነኝ
ሌላ ታሪክ እኮ ነው ያለው። ዳደሩ ሞሽኬሽ ነኝ ሞሽኬ እሺ ሞክሼሽ አልሽኝ ነገር አጋባሽኝ። እሺ እርምዬ በጣም አመሰግናለሁ። ሰውም ሰብስበሽ ከነዚህ ውድ እህቶች ጋር ስላገናኘሽኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ ከፍ በይልኝ፣ ልብሽን አይቀይርብኝ። የኔ ልበ ንጹህ ያለሽ እኔን ያው የሚደግፍ የሚከተል ልበ ንጹህ የሆነ ሰው ነውና በጣም አመሰግናለሁ። ሁሉ ሰው ስላገናኘሽኝ በጣም ደስ ብሎኛል። የሚገርም እህቶች ነው ያገናኘሽኝ። ቴንክ ዩ ስለነበረን ቆይታ በጣም አመሰግናለሁ። ባይደክመኝ ብዙ ባወራችሁ ደስ ይለኝ ነበር፣ ግን ይሄ ሁሉ ደግሞ ሰው ሰብስበሽ እንዳገኛችሁ ስላደረግሽኝ እነዚህ ምርጥ እህቶቼ በጣም አመሰግናለሁ። ደህና ደሪ የኔ ሞክሼ። እሺ ቴንክ ዩ ሄርሚዬ በጣም ነው የምወድሽ። ደግሞ አንዳንድ እኛንም ስሜ መጥተሽም እንደዚህ ያጫውትን እንልሻለን፣ እንወድሻለን። ደህና ደሪ፣ ደክሞሻል። እሺ ደህና ደሪ። በቃ ፎሎ መልሺ። እሺ ትመልስልሻለች። አሚሩ አንተ